መሰረት አዳነ ይባላል። ህብረተሰብ ተሳትፎ እና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ ነኝ። አሁን የተጀመረውን መንገድ በማስመልከት ይህ መንገድ የወረዳ አስተዳደሩ የወረዳው ህብረተሰብ ተሳትፎ እና በጎ ፍቃድ ማስተባበሪያ ጽህፈት ቤት ከአዲስ አበባ መንገዶች ባለስልጣን ጋር በጋራ በመሆን በጥገና ላይ ያለ የኮብል መንገድ ነው። ይህ መንገድ በተለያዩ የወረዳችን ቀጠናዎች ላይ ያለ አሁን ያለንበት የምንገኝበት የወረዳችን አርካድ መስጊድ ቀጠናና እንዲሁም ሰሚት ፊጋ ላይ ወደ 5.7 ኪሎ ሜትር ጥገና እየተካሄደ ይገኛል። ጥገናውንም እስከ የካቲት 30 ድረስ ይጠናቀቃል ተብሎ ይታሰባል። አሁን ያለበት የጥገና ሂደትና አሁን ያለበት ደረጃ ደግሞ ወደ 70% ላይ የደረሰ የመንገድ ጥገና ነው እየተመለከትን ያለ ነው። ይህም ደግሞ ለህብረተሰቡ የብዙ ጊዜ የመልካም አስተዳደር ጥያቄ የነበረ በመንገድ ብልሽት ምክንያት በተለይ ደግሞ ክረምት ሲመጣ ሰዎች ወደ ተለያየ ለመሰማራት ሲወጡ የሚቸገሩበት፣ ተሰማርተውም ሲመለሱ ወደ ቤት የሚቸገሩበት፣ ለመግባት የሚቸገሩበት መንገድ የነበረ ነውና አሁን ይህንን የወረዳ አስተዳደሩ ከግንዛቤ በማስገባት የአዲስ አበባ መንገዶች ባለስልጣንም ይህንን ድጋፍ በማድረግ የህብረተሰቡን ጥያቄ ለመመለስ አቅዶ በስራ ላይ ይገኛል ማለት ነው። ስለዚህ ጠቀሜታው እጅግ የላቀ ነው። ምክንያቱም መንገድ ለህብረተሰቡ ለብዙ ስራዎች ማለት ህብረተሰቡ ከሚጠቀምባቸው ስራም ይሁን የትኛውንም ንግድም ይሁን የትኛውንም ነገር ከሚያሳልጡባቸው ነገሮች አንዱ ስለሆነ ጠቀሜታው እጅግ የላቀ ነውና በወረዳው በተያዘው እቅድ መሰረት በሁሉም ቀጠናዎች ጉዳት የደረሰባቸው መሰረተ ልማቶችን ተደራሽ ለማድረግ እቅድ ተይዞ እየተሰራ ነው። በዚህ ዓመት ይሄን ያህል ጉዳት የደረሰባቸው መሰረተ ልማቶች ለመጠገን በሂደት ላይ አለን። በቀጣይም ደግሞ እንደዚሁ ጉዳት የደረሰባቸው መሰረተ ልማቶችን ለቅሞ በመያዝና ከአዲስ አበባ መንገዶች ባለስልጣን ጋር በጋራ በቅንጅት በመስራት ጥገናዎች ለማድረግ እንንቀሳቀሳለን። ሌሎችም መሰረተ ልማቶችም በወረዳው ላይ ኮብልስቶን ተደራሽ ባልሆኑባቸው መንገዶች መሰረተ ልማቶች ተደራሽ ባልሆኑባቸው ቦታዎች ሁሉ ቀጠናዎች ሁሉ ከህብረተሰቡ ጋር በመቀናጀት መንግስትና ህብረተሰቡ 65%ን እያዋጣ መንግስት ደግሞ 35% ማቺንግ ፈንድ እየለቀቀ ለመስራት ብዙ የተያዙ እቅዶች አሉና ይህንንም ለማሳካት ርብርብ እያደረግን እንገኛለን።